እንዴት ናችሁ? ዛሬም በሌላ ሪካፕ ቪዲዮ ተመልሰናል። XAUSD ወይም ጎልደን ነው ትሬድ ያደረግነው። እንደምታዩት ዊክሊ ኢንተርናል ነበረው። ከዊክሊ ኢንተርናል ስትራክቸር ሊኩዊዲቲ ቴክ አድርጎ ኢንተርናል ስትራክቸር ሊኩዊዲቲውን ቴክ ካደረገ በኋላ ወደ ኤክስተርናል ታርጌት አድርገን እየጠበቅን ያለነውና ዊክሊ ላይ ክሊር የሆነ IRL to ERL አለን። ከዛ ወደ ዴይ ደግሞ ዴይ ላይ ስንሄድ እዚህ ጋር ዴይሊ ፌር ቫልዩ ጋፕ አለ ወይም ኢንተርናል አለ ማለት ነው። ቢውል እያደረገልን ነው እስከዚህኛው ኤክስተርናል እስከ ዊክሊ ኤክስተርናሉ ድረስ ስትራክቸር ቢውል እያደረገልን ዴይሊ ፌር ቫልዩ ጋፖችን እየሰጠን 4 አወር መጠቀም ይቻላል። በ4 አወር እየሰጠን ስትራክቸር ቢውል እያደረገልን ነው የሚሄደው ማለት ነው። ስለዚህ ዴይሊ ፌር ቫልዩ ጋፕ አገኘን። በዴይሊ ፌር ቫልዩ ጋፕ ተጠቅመን ትሬዳችንን ኢንተር አድርገናል ማለት ነው። አሁን እስከዚህኛው ARL ድረስ ሌላ ስትራክቸር እስከሚሰጠን ድረስ እስከዚህኛው ARL ታርጌት አድርገን ትሬድ እናደርጋለን ማለት ነው። ከዴይሊ ደግሞ ወደ 4 አወር ወደ 1 አወር ሄድን ቴክ ያደረግነውን ትሬድ አሳያችኋለሁ ማለት ነው። ይሄ እንደምታዩት እዚህ ጋር የቡሊሽ ሙቭን የመጀመሪያው ኮንፈርሜሽን የሚሆነው ሎ ሪስክ ነው። ሎ ሪስክ 1 አወር ፌር ቫልዩ ጋፕ ሰጠን እሱም ፕራይስ ሪስፔክት አድርጎ እኛ የምንገባው ሁለተኛው ኮንፊርምድ የሆነውን ፈርስት ስቴጅ የሆነውን ባይ ነው ማለት ነው። ፈርስት ስቴጅ ባይ የሆነውን ሪስክ ፍሪ ሎ ሪስኩን ፓስ ካደረግን በኋላ ፈርስት ስቴጁን ኢንተር እናደርጋለን ማለት ነው። እና ደግሞ ማርኬት ሜከር ባይ ሞድ ኤው ፈርስት አኩሙሌሽን አለ፣ ሰከንድ አኩሙሌሽን አለ፣ ክሊር የሆኑ ታርጌቶች አሉ። እስከዚህ ARL ድረስ ሆልድ ማድረግ ይቻላል። እኛ ያደረግነው እዚህ ድረስ ነው። 1 2 3 ነው ቴክ ያደረግነው። ይሄን ትሬድ የወሰድነው ቀጥታ 1 አወር ላይ ነው። 1 አወር ኢንተር ነው የገባነው። ልክ 1 አወር ላይ ይቺን ኢንቨርሽን ፌር ቫልዩ ጋፕ ሎ ሪስኩን አክብሮ ይቺን ኢንቨርሽን ፌር ቫልዩ ጋፕ ልክ ሲያከብራት ቴክ አደረግነው እዚህ ጋር ማለት ነው። ወግባውና ኦቨርላፕ ሲያደርግ እዚች ጋር ነው የገባነው። እና ደግሞ ይሄኛው ፌር ቫልዩ ጋፕም ሰጥቶ ነበር። እሱ ላይ ያልገባውት ከታይም ዞን ውጪ ስለነበረ ይቺኛው የ5 ሰዓት ካንድል ከታይም ዞን ውጪ ስለነበረች እሷ ላይ ትሬድ ስለማላደርግ ነው። ለንደን ስፔሲፊካሊ ለንደን እና ኒውዮርክ ሴሽን ላይ ነው ትሬድ ማድረግው ነው። እቺኛዋን ፓርት እቺን ያልገባዋት ለዛ ነው። በፖዚሽኖችን ወስደናል 1 2 3 ቴክ ማድረግ ይችላል። ይሄንን ትሬድ እንጠብቀው እስከ ኤክስተርናሉ እስከዚህኛው ኤክስተርናል ድረስ ነው እንጠብቀው። ሌላ ሆልድ የሚደረግ አካውንት ላይ እስከዚህኛው ኤክስተርናል ላይ እንጠብቀዋለን ማለት ነው። አሁን ፕራይስ እያደረገ ያለው እቺኛውን 4 አወር ፌር ቫልዩ ጋፕ ሪስፔክት አድርጎ ይመለሳል ነው ብዬ የማስበው። ይሄኛውን ቴክ ካላደረገው ደግሞ ሌላ የፈለገው ሊኩዊዲቲ አለ። ሊኩዊዲቲን ቴክ ካደረገ በኋላ እዚህ ድረስ መጥቶ ይሄዳል ብዬ ነው የማስበው። ወደ ቡሊሽ ነው አሁንም በያዛችን ቀጥተኛ ቡሊሽ ነው እስከዚህኛው ታርጌት ኢቭን እስከ ዊክሊ ኤክስተርናሉ ድረስ ማለት ነው። ኦል ታይም ሃይ ያሳያል ብዬ ነው ጎልደን ኤክስፔክት ማድረገው። እና በዚህ መንገድ ነው ቴክ ያደረኩት። ይሄ ቀጥታ 1 አወር ኢንተሪ ነው 5 ሚኒት አይደለም። ያው 1 አወር ኢንተሪ ላይ ስትጠቀሙ ትሬዶቹ ክሊር ናቸው። በጣም ፐርፌክት ትሬድ ነው። ክሊር የሆነ ትሬድ ማለት ነው። 1 አወር መጠቀም አሪፍ ነው። አንዳንዴ ደግሞ ከሎወር ታይም ፍሬም ሁለቱንም ኢንተሪ መጠቀም ሎወር ታይም ፍሬም ሃየር ታይም ፍሬም ኢንተሪ መጠቀም ሞር የተሻለ ነውና በሁለቱም ቴስት ማድረግ ባክ ቴስት ማድረግ ምናምን ይሻላል። እንደሱ ቴስት አድርጌ እኔም ሎወር ታይም ፍሬም ሞስት ቴክ አደርጋለሁ፣ ሚድል ታይም ፍሬሞችንም ቴክ አደርጋለሁ፣ ስዊንግ ትሬድ ማድረጋለሁ ማለት ነው። እንደዚህ ነው ትሬድ ቴክ ያደረኩት። ናቺ ቀለል ያለች ትሬድ ነች። እንደዚህ በማድረግ ፎሬቨር ሞዴልን በመጠቀም እንደዚህ ትሬድ ማድረግ ይቻላል የሚለው ላሳየ ነው። በሌላ ትሬድ ሪካፕ ቪዲዮ እስከምንገናኝ ድረስ ቻው።